ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በፋኖና በመከላከያ መካከል በተደረገው ውጊያ ከባድ ወታደራዊ ኪሳራ ደርሷል። ፋኖ በወሎ ቀጠና በነበረው ውጊያ በአምስት ግንባር ከገቡ ሰራዊት አመራሮች መካከል አንድ ሻምበል ኃይል ሙሉ በሙሉ አስቀርቻለሁ በሚል በውጊያው የደረሰውን ጉዳት በተመለከተ በምስልና በፎቶግራፍ የታገዙ መረጃዎችን ይፋ አድርጓል። በአማራ ክልል በደቡብ ወሎ ምዕራብ ወረዳዎች በተንታ ወረዳ ደበቅ ተብሎ በሚጠራ ቦታ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በአምስት አቅጣጫዎች ከተንቀሳቀሰ እግረኛ ጋር በጨበጣና በጅበጅ ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። ከተንታ ወረዳ የተለያዩ አካባቢዎች ከደላንታ፣ ከመቅደላ እንዲሁም ደግሞ ከአምባሰል ወረዳዎች በአምስት ግንባሮች ደበቅ ተብሎ የሚጠራውን የፋኖን ቀጠና ለመቆጣጠር የገባው መከላከያ እግረኛ በፋኖ ከፍተኛ ያጸፋ ምላሽ ጉዳት አስተናግዷል። በዚህ የእግረኛ ሰራዊቱ አንድ ሻምበል ኃይል ሙሉ በሙሉ አልቋል ነው የተባለው። 3 የቡድን መሳሪያ 45 ክላሽንኮቭ 5000 የብሬንና የክላሽንኮቭ ተተኳሽ፣ የእጅ ቦምብ፣ የወገብና የደረት ትጥቆችን ጨምሮ በርካታ መሳሪያዎች በፋኖች ገብተዋል። በውጊያው መረጃ ላይ የታዩ መረጃው እንደሚያሳዩት ፋኖ በውጊያው ጉዳት የደረሰባቸውን የሞት ወታደሮችን አስከሬን፣ መታወቂያዎችን እና ተንቀሳቃሽ ምስሎችን ይፋ አድርጓል። እንግዲህ ለማረጋገጥ እንዲሆን በሚል ነው። እዚሁ በምዕራብ ወሎ ጃማ ወረዳ ደግሞ 3 የአካባቢው አስተዳዳሪዎች በፋኖ ተማርከዋል፣ ተይዘዋል የሚል መረጃ ወጥቷል። በጃማ ወረዳ 011 ቀበሌ ተብሎ በሚጠራው ቦታ የቀበሌው ሊቀመንበር፣ ምክትል ሊቀመንበርና የቀበሌው ጸሐፊ በፋኖ ተይዘዋል። የአካባቢው ብልጽግና ባለስልጣናት ምርጫ ቅስቀሳ እየተንቀሳቀሱ በነበረበት ወቅት ነው በፋኖ በቁጥጥር ስር የዋሉት። ሌላው መረጃችን ወደ ፍኖተ ሰላም የሚወስደን መረጃ ነው። ወደ ፍኖተ ሰላም ስንሄድ ፍኖተ ሰላም ከተማ አቅራቢያ ሆንዳሽ ተብሎ በሚጠራ ቦታ በሚሊሻ አባላት ላይ ፋኖ በፈጸመው ድንገተኛ ጥቃት 3 የሚሊሻ አባላት ተገድለዋል። ትጥቃቸውንም እንደዚሁ ፋኖ ወስዷል። ትጥቃቸው በፋኖ እጅ ገብቷል። በሌላ በኩል 3 የሚሊሻ አባላት ከፍኖተ ሰላም ከተማ ወደ ፋኖ ተቀላቅለዋል። እነዚህ ደግሞ ወደ ፋኖ አቀባበል ተደርጎላቸዋል። ከነሙሉ ትጥቃቸው ነው የተቀላቀሉት። ሌላው የብልጽግና የሚዲያ ሰራዊት በቴዲ አፍሮን በተመለከተ ባለው አጠቃላይ ሁኔታ ውዝግብ ውስጥ ገብቷል ተብሏል። በቴዲ አፍሮ ላይ ብልጽግና በተግባርና በሚዲያ እያደረገ ያለውን ዘመቻ በተመለከተ ቡድኑ ለሁለት ተከፍሏል። አንደኛው ጠቅላይ ሚኒስትር ጽሕፈት ቤት የሚገኘው የሚዲያ ሰራዊት ስምሪት፣ ሁለተኛው ደግሞ በኢትዮጵያ ፕሬስ ድርጅት የሚገኘው የሚዲያ ሰራዊት። ሁለቱ አስተባባሪዎች ሁለት አቋም ይዘዋል። ጠቅላይ ሚኒስትር ጽሕፈት ቤት የሚገኘው የሚዲያና የቡድን አስተባባሪ ቡድን በቴዲ አፍሮ ላይ ዘመቻው ወከባው እንዲቀጥል ፍላጎት ያለው ሲሆን በኢትዮጵያ ፕሬስ ድርጅት ደግሞ የብልጽግና የሚዲያ ሰራዊት አስተባባሪ የሚመራው ቡድን ደግሞ ይሄ አክሳሪ ፕሮፓጋንዳ ነው፣ የበለጠ የትኩረት ማዕከል እንዲሆን ያደርገዋል፣ የብልጽግና ካድሬዎችም ሌላ አጀንዳ እንዳይኖር ያደርጋቸዋል በሚል መቃወማቸውን ነው መረጃዎች እየጠቆሙት። ይሄ በእንዲህ እንዳለ እንግዲህ በሚዲያ ሰራዊት የሚታወቁ የብልጽግና የሚዲያ ሰራዊት አባላት በዩቲዩብም በፌስቡክም በሌሎቹ ማህበራዊ ሚዲያዎች የሚታወቁ የቴዲ አፍሮ የቅርብ ሰዎች መያዛቸውን በመቃወም በአስቸኳይ እንዲለቀቁ እየጠየቁ ይገኛሉ። ከዚህ ጋር በተያያዘ እንግዲህ ማህሌት ሰለሞንና እንዲሁም ደግሞ ዩሱፍ ያሲን የቴዲ አፍሮ የቅርብ ሰዎች እንግዲህ በእነ አብይ አህመድ ትዕዛዝ መታሰራቸው ነው የተገለጸው። ከዚህ ጋር በተያያዘ እስካሁን ድረስ የብልጽግና የሚዲያ ሰራዊት ሁለት አቋም ይዟል ነው የተባለው። በእርግጥ ክፍያ የሚቋረጥበት ከሆነ ወይም ደግሞ ጥቅሙ የሚቋረጥበት ከሆነ ይሄኛውን የሚቃወመውና ለጊዜው የመርህ ጉዳይ ያነሳው ቡድን ቆይቶ ዝም ማለቱ አይቀርም። ወደፊት የምናየው ነው የሚሆነው። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ኢትዮጵያ የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ አዲስ ህዝባዊ ግንባር መመስረቱ ነው የተገለጸው። ይህ አዲስ የተመሰረተው ህዝባዊ ግንባር ከሱዳኑ ፈጥኖ ደራሽ ኃይል ጋር የተኩስ ልውውጥ ማድረጉንም የመረጃ ምንጮች ገልጸዋል። በቤንሻንጉል ጉሙዝ ህዝባዊ ግንባር መመስረቱን የገለጹት የመረጃ ምንጮች ቡድኑ ከሱዳኑ ጀነራል አልቡርሃን ከፍተኛ ወታደራዊና ቁሳዊ ድጋፍ እየተደረገለት እንደሆነ ተገልጿል። ግንባሩ እንዳስታወቀው በቤንሻንጉል ጉሙዝ በበርታ ኃይሎች በሙሉ በማካተት አዲስ ግንባር መፍጠሩን ገልጿል። ግንባሩ በቤንሻንጉል 3ቱም ዞኖች እየተንቀሳቀሰ አባላትን እየመለመለ ሌሎች ኢትዮጵያውያን ደግሞ አብረውት እንዲታገሉ ጥሪ እያቀረበ ነው የሚገኘው።
በሱዳን ብሉ ናይል ግዛት በኩል ከሱዳን አልቡርሃን ጋር ግንኙነት ያለው አዲሱ ግንባር በቤንሻንጉል ያሉ አጠቃላይ ታጣቂዎችን ወደ አንድ ግንባር ለማምጣት እንቅስቃሴ እያደረገ እንደሆነም የመረጃ ምንጮቹ ገልጸዋል። ከዚህ ጋር በተያያዘ በአርኤስኤፍ ጋር ውጊያ ያደረገው እንግዲህ የውክልና ጦርነት እንደሆነ ነው የተገለጸው። አርኤስኤፍ በሚገኝበት በኢትዮጵያ ጠረፍና ኮርሙክ ተብሎ በሚጠሩት ቀጠናዎች ይሄ አዲሱ ግንባር ውጊያ አድርጓል። በውጊያ የደረሰው ጉዳት አልታወቀም። የተኩስ ልውውጡና ውጊያውን መደረግ ግን በሁለቱ ሀገራት መካከል ያለውን የእጅ አዙር ጦርነት የሚያሳይ ነው። በዚህ ቡድን ውስጥ እንግዲህ የቀድሞው የኡራ ወረዳ የሰላምና ደህንነት ኃላፊ እንዲሁም ደግሞ የቀድሞ የአጋዚ ኮማንዶ አባል የነበረው ሰው ወደ ቡድኑ ከተቀላቀለ በኋላ ከብሉ ናይል ግዛትና ከህወሓት በሱዳን ከሚገኙት ወታደራዊ አዛዦች የሎጂስቲክ ድጋፍ እየተደረገለት ነው ተብሏል። ይሄ ሰው እንግዲህ የቀድሞው የአጋዚ ኮማንዶ አባል የነበረ ሲሆን አሁን አንድ ታጣቂ ኃይል እየመራ ይህንን ግንባር እያስተባበረ ነው ተብሏል። ቀድሞ በነበራቸው ኔትወርክ ከህወሓት ጋር ግንኙነት ፈጥሯል። ታዬ ደንዳ ላይ የተከፈቱ 3 ክሶች እንዲቋረጡ መወሰኑም ትናንትና ከወጡ መረጃዎች መካከል መነጋገሪያ ነው። አቃቢ ህግ ለሚያዝያ 13 ጀምሮ በታዬ ደንዳ ላይ የቀረቡ 3 ክሶች ማቋረጡን ተገልጿል። ከዚህ ጋር በተያያዘ ጠበቆቹ ክሱ መቋረጡን ጥያቄ በማቅረብ ቢጠይቁም አቃቢ ህግ እዚህ ግባ የሚባል ምላሽ አልሰጠም። ዝርዝር መረጃም እንደዚሁ አላቀረበም። ታዬ ደንዳ የጦር መሳሪያ ታጥቆ መንቀሳቀስ በሚል 7 ዓመት ከተፈረደበት በኋላ በይግባኝ ወደ 4 ዓመት ዝቅ ተደርጎለት ነበር። ባለፈው በሚዲያ ላይ ቀርቦ በሰጠው ማብራሪያ 3 ክሶች ቀርበውበት ነበር። አንደኛው አብይ አህመድን በማጣጣል፣ ሁለተኛው ስርዓቱን በመቃወም፣ ሶስተኛው ደግሞ ለታጣቂ ኃይሎች የሚዲያና እንዲሁም ደግሞ የፕሮፓጋንዳ ድጋፍ በመስጠት በሚል ክስ ቀርበውበት ነበር። እነዚህ ክሶች ናቸው እንዲቋረጡ ተደርገዋል የተባለው። ታዬ ደንዳ ከመሳሪያ ጋር በተያያዘ የተፈረደበት 4 ዓመት ይቋረጣል፣ ከእስራቱ ይፈታል ወይስ ደግሞ አይፈታም?